አንድ ኢሳይያስ 63 ላይ አንድ ደስ የሚል ቃል በጭንቃቸው እርሱ ተጨነቀ። የሚጨነቅልን አምላክ አለ። የሚያውክ ነገር የሚያስጨንቅ ዘመን እንደሚመጣ መጽሐፉ ይናገራል። ቁጥር 15 ላይ እዚሁ ላይ ቁጥር 15 ላይ ሕዝብን አበዛ፣ አቤቱ ሕዝብህን አበዛ፣ አንተም ተከበር፣ የአገሪቱንም ዳርቻ ሁሉ አሰፋ። ባረክ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ኢየሱስ የተመሰገነ ይሁን። የምንወዳችሁ የዝዋይ ቤተክርስቲያን የእግዚአብሔር ሕዝብ አገልጋዮች፣ እግዚአብሔር የምታገለግሉ እግዚአብሔር ሰዎች፣ ቄስ ተፈራ፣ ቄስ ፋይሉ እግዚአብሔር ይመስገን። ቄስ ፋይሉም ያው ትዳር ይዞ መውጣቱ ሰዎች ያሉና በጣም ደስ ይላል። እና እንግዲህ ዛሬ በዚህ በከሰዓት እዛችኛዋ የተወለደችው አጥቢያ ነበረ ሀሳባችን ነበረው ቄስ ተፈራ ጋራ ለሌላ ቀን ይሆናል። እግዚአብሔር የተመሰገነ ይሁን። እያበዛን እያሰፋን እንሄዳለን። ገና አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ከጫፍ እስከ ጫፍ አንዱ ግማሹ በሐይቅ ግማሹ ወደዛ ግማሹ ወደዛ ገና ይከፈታል። አሁን እግዚአብሔር አሰፋን፣ በምድር ዙሪያ ሁሉ እንበዛለን። ነፍሳት ከየአቅጣጫው ይመጣሉ፣ የአምላካችንን ቤት ይሞላሉ። አሁን እግዚአብሔር አሰፋልን፣ በምድር ዙሪያ ሁሉ እንበዛለን። ነፍሳት ከየአቅጣጫው ይመጣሉ፣ የአምላካችንን ቤት ይሞላሉ። ጌታ ኢየሱስ ይመስገን። እንደዚህ ብሎ የተዘመረው ገና በጣም ጥቂት እያለን ነው እና ጠላቶቻችን እኛን አሁን ብዙ ያስባሉ። አሁን እኮ እኛ ሀገር ነው ሀገር ሆነናል። ሀገርም አልፈን ደግሞ ዓለም አቀፍ ሆነናል። ሐና የመጀመሪያውን ለመውለድ ነው እንጂ የተቸገረችው። ከዛ በኋላ እኮ 7 ወለደች እኮ አይደለም። 7ቱን ለመውለድ እኮ አልጸለየችም። ስለዚህ አሁን መንሳት ይመጣል፣ ይመጣል። ጌታ ኢየሱስ ይመስገን፣ ኢየሱስ ይመስገን። ቀደምት አባቶቻችን ሳሙኤልን ለመውለድ በጣም ብዙ አንብተዋል፣ ብዙ ጾመዋል፣ ብዙ ጸልየዋል። አሁንም እንጾማለን፣ እንጸልያለን። ግን እንደዛኛው ጥረት ብዙ አይጠበቅም። የድህነት አለንቋችን ሁሉ ተራግፏል። ክብር ለኢየሱስ ይሁን። ከእናንተ የሚጠበቀውን ነገር ነው የምንማማረው። ጌታ ኢየሱስ ይመስገን። እስቲ አስተምረን ተናገረን ለልባችን ብለን እንቀመጣለን። ጌታችን መድኃኒታችን ኢየሱስ እናመሰግንሃለን። አንተ መልካም አባትና የጽድቅ ንጉሥ ነህ። ጌታ ኢየሱስ የቃል ፍቺ ሕፃናትን ጠቢባን ያደርጋል ተብሎ ተጽፏልና የቃልን ደጅ ክፈትልን፣ ሸፍነን በኢየሱስ ስም። ኢየሱስ ይባርካችሁ። እንቀመጣለን። እየተቀመጥን ዘጸአት ምዕራፍ 6 ላይ ያለውን የእግዚአብሔር ቃል በማውጣት የእግዚአብሔር ቃል እንሄዳለን። መጀመሪያ ረጋ ብዬ ለመናገር ከዛ በኋላ ነገሮች ሰዓት እንትን ካለ እየፈጠንን እንሄዳለን። ምዕራፍ 6 ላይ ዘጸአት ምዕራፍ 6 ከቁጥር 1 ጀምሮ ያለውን ቃል የእግዚአብሔር ቃል ስናነብ እግዚአብሔር ሙሴን አለው ይላል። እግዚአብሔር ሙሴን አለው በጸናች እጅም ይለቃቸዋልና በጸናችም እጅ ከምድሪቱ አስወጥቶ ይሰዳቸዋል። እንዲሁ ዝም ብሎ አይደለም፣ እንዲሁ ዝም ብሎ መለቀቅ ነው። አሁንም በፈርዖን የማደርገውን ታያለህ። እግዚአብሔር ሙሴን ተናገረው አለው፣ እኔ እግዚአብሔር ነኝ፣ ሌላ ማንም
ለአብርሃም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጠ። ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር። የተሰደዱባትን ምድር የእንግድነታቸውን የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳን አቆማለሁ። ደግሞም እኔ ግብፃን የገዟቸውን የእስራኤል ልጆች ለቅሶ ሰማሁ፣ ቃል ኪዳኔንም አስባለሁ። ስለዚህ ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ። ከግብፃውያን ባርነት አወጣቸዋለሁ፣ ከገዥነታቸውም አድናቸዋለሁ። በተዘረጋች ክንድ በታላቅ ፍርድም እታደጋቸዋለሁ። ለእኔም ሕዝብ እንድትሆኑ እቀበላቸዋለሁ፣ አምላክም እሆናቸዋለሁ። እኔም ከግብፃውያን ባርነት አወጣቸዋለሁ። እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ። መስገን ጌታ ኢየሱስ የእግዚአብሔር ሕዝብ ለመሆን የተጠራ ወይም ከዓለም የወጣ የተለየ ኢየሱስ ይመስገን። የእግዚአብሔር ሕዝብ ለመሆን የተጠራ በሚል ነው የምናገረው። እንዲሁ አይደለም የተጠራ ነው። የእግዚአብሔር ምን እንድንሆን ሕዝብ እንድንሆን ነው የተጠራ። ሕዝብ ትሆኑኛላችሁ። ይኸውላችሁ እዚህ መለስ ብለን ነው ውስጥ ቁጥር 7 ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም እሆናችኋለሁ። ሕዝብ እንድትሆኑኝ ብቻ ሳይሆን እኔ እቀበላችኋለሁ፣ ለእናንተ ደግሞ እኔ ምን ሆናለሁ? አምላክ ሆናችኋለሁ። ተመስገን ይታይ። ሕዝቡ ስንሆን እሱ ደግሞ ለእኛ ምን ይሆናል? አምላክ ይሆናል። አምላክ ብቻ ሳይሆን እቀበላችኋለሁ ያለው። እስቲ እየጨመርን እናነባለን። ዘዳግም ምዕራፍ 27 ላይ የእግዚአብሔር ቃል እንደዚህ ይላል፣ ሕዝብ እንድንሆን እሱ ደግሞ ምን ሊሆነን? አምላክ ሊሆነን። እኔ የእሱ ወገን ወይም የእሱ ልጅ ለመሆን ወይም የእሱ ሕዝብ ልስሆንለት እሱ ደግሞ ለእኔ ምን ይሆናል? አምላክ ይሆናል። አምላክ ብቻ ሳይሆን ደግሞ እቀበላቸዋለሁ ያለ። የሚቀበል ሲያገኝ ደስ አይልም? አሁን ስደተኞች ከሀገር ሲወጡ ወደ ተለያየ ሀገር ሲሄዱ ትልቁ ጭንቀታቸው አገር እንዲቀበላቸው ነው። ያሄዱበት አገር ተቀባይነት እንዲያገኙ በጣም ይለምናል። ጌታ ኢየሱስ ክርስቶስ ማለት እኔ እቀበላቸዋለሁ። ዓለም ቢጠላችሁ እኔ እቀበላቸዋለሁ። ዓለም ቢያገላችሁ እኔ አምላክ ሆናችኋለሁ። ሃሌሉያ ሃሌሉያ። ዓለም ቢያገላችሁ እኔ ምን ሆናችኋለሁ? አምላክ ሆናችኋለሁ። ዓለም ባይቀበላችሁ እኔ እቀበላችኋለሁ አለ። ከዚህ በላይ ምን ትፈልጋላችሁ? ከዚህ በላይ ምን ያስፈልጋል? አምልኳችን የሚቀበል ዘማሪያችን የሚቀበል ኢየሱስ ይመስገን። ዘዳግም 27 ላይ ዘዳግም 27 እናንተ ሙሉውን ታነቡታላችሁ። ቁጥር 1 እስከ 26 ያለውን እናንተ ታነቡታላችሁ። እንዲህ ይላል ከቁጥር 9 ሙሴና ሌዋውያን ካህናት ለእስራኤል ሁሉ እንዲህ ብለው ተናገሩ። እስራኤል ሆይ ዝም ብላችሁ አድምጡ። ዛሬ የአምላክ የእግዚአብሔር ሕዝብ ሆነሃል። ዛሬ ለአምላክ የእግዚአብሔር ሕዝብ ሆነሃል። ለአምላክም ለእግዚአብሔር ቃል ታዘዝ። ሕዝብ ከሆንክ የእግዚአብሔር ሕዝብ ከሆንክ የእግዚአብሔር ሕዝብ ወገን ከሆንክ ለእግዚአብሔር ቃል ምን ይጠበቅብናል? መታዘዝ ይጠበቅብናል። ዛሬም የማዝህን ትእዛዝና ስርዓቱን አድርግ።
ይሄ ነው ሁላችሁ የሚለየን ከሌላው የሚለየን ሕዝብ ስለሆነን አምላክ ስላለን ስለተቀበለን እኛ ደግሞ ትእዛዙን እናከብራለን። አምላኬ ለምታዘኝ ትእዛዝ አምላኬ ምን ስለሆንኩኝ ምን ስለሆንኩኝ እሱ ደግሞ ምናችን ስለሆነ አሰማሁት። እሱ ደግሞ ምን ስለሆነ እኛ ደግሞ ለእሱ ምን ስለሆነ ስለዚህ ምን እናደርጋለን? እንታዘዘዋለን። እንታዘዘዋለን። ለቃሉ እንታዘዛለን። ለቤተ ክርስቲያን ስርዓት እንታዘዛለን። ለመሪዎቻችን እንታዘዛለን። ተመስገን ጌታ ኢየሱስ። አመስገን። እስቲ እንድገማት እንደገና እንድገመው። እስቲ ቁጥር 9 እንደገና እንድገሙ። ሙሴና ሌዋውያን ካህናትም ለእስራኤል ሁሉ እንዲህ ብለው ተናገሩ። እስራኤል ሆይ ዝም ብላችሁ አድምጡ። ዛሬ የአምላክ የእግዚአብሔር ምን ሆነሃል? ሕዝብ ሆነሃል። ሕዝብ ሆነሃል። ስለዚህ ለአምላክም ለእግዚአብሔር ቃል ምን በል? ታዘዝ። እስቲ ያጠገባችሁ ያለው ወንድማችሁ ነው እህታችሁ፣ እኛ እኮ የአምላክ ልጆች ነን። እስቲ የአምላኬ ወንድ የአምላኬ ልጅ አንተ የአምላኬ ልጅ እኮ ነህ። አንተም የአምላኬ ልጅ እኮ ነህ። እኔም የአምላካችሁ ልጅ ነኝ እኮ። አባዬ ታዘዛለሁ። ስለዚህ ሕዝብ ስለሆነ ምን እናደርጋለን? እንሰማለን፣ እንታዘዛለን። አመስገን ጌታ ኢየሱስ። ቀጥሎ ያለው ስታነቡት በጠቅላላ የሚገርም ቃል ነው። ከዛ ውስጥ ያለው አሜን ይላሉ፣ አሜን ይላሉ። እንደዚህ ይደረግ፣ አሜን ይላሉ፣ አሜን ይላሉ፣ አሜን ይላሉ። ምን ማለት ነው? ይሁንልን፣ ሕዝብ ሆነናል፣ ይሁንልን፣ ተቀብያለሁ፣ አሜን፣ ተቀብያለሁ፣ አሜን። ሕዝቡ ሁሉ አሜን ይላሉ ይላል። እዚህ ቀጥላችሁ ስታነቡ ትንሽ ናቦ ሙሴም በዚያን ቀን እንዲህ ብሎ ሕዝቡን ሁሉ አዘዘ። ዮርዳኖስን በተሻገራችሁ ጊዜ ሕዝቡ ሁሉ ይባርኩ ዘንድ እነዚህ ስምዖንና ሌዋውያን እና ይሳኮር፣ ዮሴፍ እና ቢንያም በገሪዛ ተራራ ላይ ይቁሙ። ይረግሙም ዘንድ እነዚያ ሮቤልና ጋድን፣ አሴርም፣ ዛብሎንን፣ ዳንና ንፍታሌምን በጌባል ተራራ ላይ ይቁሙ። ሌዋውያን ከፍ ባለች ድምፅ ለእስራኤል ሰዎች ሁሉ እንዲህ ብለው ይናገራሉ። በእግዚአብሔር ዘንድ የተጠላ የሰራተኛ እጅ ስራን የተቀረጸ ወይም ቀልጦ የተሰራ ምስል የሚያደርግ በስውርም የሚያቆም ሰው እርጉም ይሁን። ሕዝቡም ሁሉ መልሰው ምን ይላሉ? አሜን። አሁንም ከእግዚአብሔር በቀር ሌላ አምላክ እርጉም ይሁን። አሜን አሜን ይላሉ። አሜን ማለት ይሁንልኝ፣ ተስማምቻለሁ፣ ለቃል ታዝዣለሁ ማለት ነው። ሃሌሉያ። ማነው የሚታዘዝና አሜን አሜን ይሁንልኝ የምትሉ? ቀጥሎ ምዕራፍ 28 ስትሄዱ እንዲህ ይሆናል። የአምላክን የእግዚአብሔርን ቃል ብትሰማ ዛሬም ያዘዝኩህን ትእዛዛት ሁሉ ብታደርግ ብትጠብቅም አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። አሜን። የአምላክም የእግዚአብሔር ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙማል፣ ያገኛችኋል። ለምንድን ነው መሰላችሁ? ሕዝቡ ስለሆነ ነው። እሱ ምናችን ስለሆነ? አምላክ ስለሆነ። ተመስገን። እሱ ምን ስለሆነ? ስለተቀበለን። ተመስገን። ተመስገን ኢየሱስ። ሲያመሰግንሃለሁ የምትሉ ስንቶቻችሁ ናችሁ? ለምንድን ነው ስንል የእግዚአብሔር ሕዝብ ሆነሃልና። እግዚአብሔር ሕዝብ ዝም ብሎ የሚጓዝ ያገኘውን የሚበላ የሚጠጣ የማይሰማውን የማይሰማ ዝም ብሎ የሚሰማ አይደለም። ዝም ብሎ የሚናገር አይደለም። ዝም ብሎ የሚለብስ አይደለም። ዝም ብሎ የሚቀባባም አይደለም። ወዘተ ወዘተ በሉት። እነዚህን ሁሉ አያደርግም። ለምን? የእግዚአብሔር ሕዝብ ነው። የእግዚአብሔር ሕዝብ ነው። ያገኘው ቦታ ላይ አይቀመጥም። ያገኘው ቦታ ላይ አይገባም። ለሚናገረው ነገር ቆጥቦ ነው። ለሚሰማው ነገር ተጠንቅቆ ነው። ለማያው ነገር ተጠንቅቆ ነው። ለምን? የእግዚአብሔር ሕዝብ ነው። የእግዚአብሔር ሕዝብ ነው። የሚለበስ ሁሉ አይለበስም። የሚታይ ሁሉ አይታይም። የሚነበብ ሁሉ አይነበብም። የሚነገር ሁሉ አይነገርም። የሚሰማ ሁሉ አይሰማም። ለምን?
የእግዚአብሔር ሕዝብ ነው። ስንቶቻችሁ አሜን ትላላችሁ? ኢሳይያስ 26 ላይ የእግዚአብሔር ቃል እንደዚህ ይነበባል። ኢሳይያስ 26 ኢሳይያስ ምዕራፍ 26 ላይ የእግዚአብሔር ቃል እንደዚህ ይነበባል። ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ። ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ይላል። በዚያን ቀን ይህ ቅኔ በይሁዳ ምድር ይዘምራል። የጸናች ከተማ አለችን። ተመስገን። ለቅጥርና ለምሽግን መድኃኒትን ያኖርባታል። እውነትን የሚጠብቅ ጻድቅ ሕዝብ ይገባ ዘንድ በሮችን ክፈቱ። ለእነማን ነው በር የሚከፈተው? እውነትን የሚጠብቁ ከእውነት ጋር ሙጥኝ የሚሉ እኔ የእግዚአብሔር ሕዝብ ነኝ ለሚሉ ጆሮአቸውን ለክፋት የማይከፍቱ አፋቸውን ለክፋት የማያላቅቁ ለምን? የእግዚአብሔር ሕዝብ ነና። እውነትን የሚጠብቅ ጻድቅ ይገባ ዘንድ በሮችን በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ተመስገን ኢየሱስ፣ ተመስገን ኢየሱስ። በዚህ በውከት ዘመን፣ በዚህ በጭንቀት ዘመን፣ በዚህ በምናምን ዘመን ነገሮች ሁሉ ውሉ በጠፋበት ዘመን የእግዚአብሔር ሕዝብ ይጠበቃል። በክንፎቹ ጥላ ውስጥ ይጠበቃል። ተመስገን ጌታ ኢየሱስ ሆይ። ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ። ታመን። በሁኔታዎች አትደገፍ። በጭንቀት አትጨነቅ። በሚሰማው ነገር አትወሰድ። በእግዚአብሔር ታመን። አንድ ኢሳይያስ 63 ላይ አንድ ደስ የሚል ቃል በጭንቃቸው እርሱ ተጨነቀ። የሚጨነቅልን አምላክ አለ። የሚያውክ ነገር የሚያስጨንቅ ዘመን እንደሚመጣ መጽሐፉ ይናገራል። ቁጥር 15 ላይ እዚሁ ላይ ቁጥር 15 ላይ ሕዝብን አበዛ፣ አቤቱ ሕዝብህን አበዛ፣ አንተም ተከበር፣ የአገሪቱንም ዳርቻ ሁሉ አሰፋ። በዛን እኮ ሃሌሉያ ኢየሱስ። ወደዛም ተስፋፍተናል፣ ወደዚህም ተስፋፍተናል፣ ወደዚህም ተስፋፍተናል። በቀኝም በግራም ትስፋፊያለሽ ያለው የእግዚአብሔር ቃል ተፈጽሟል። ሃሌሉያ። አብርሃም ቀና ቢል ኖሮ ምን ይል ነበር? አብርሃም ተመልከት፣ ወደ ቀኝ፣ ወደ ግራ፣ ወደ ኋላ፣ ወደ ፊት ተመልከት። የሰማይ ከዋክብትን መቁጠር ትችላለህ? የምድርስ አሸዋ መቁጠር ትችላለህ? እንደዚህ አሰፋለሁ አበዛለሁ አለ። ተመስገን ጌታ ኢየሱስ ሆይ፣ ተመስገን ጌታ ኢየሱስ ሆይ። ጠላት ቢፍጨረጨር እኛን እግዚአብሔር አስፍቶናል፣ አብዝቶናል። ለምን መሰላችሁ? ምን ስለሆነ መሰላችሁ? ሕዝብ ስለሆነ፣ እሱ ምን ስለሆነ? አምላክ ስለሆነ። ሶስተኛስ ምን ስለሆነ? ስለተቀበለ አቤት አሁን እንግድነት የተላችሁ እንግድነት የተቀበለ ሰው ደስ አይልም? አቤት እንግዳ ተቀባይ ነው ሲባል ደስ አይልም? እከሪት እኮ በሞታ ቀን እንኳን የቀብረን የኔ እንግዳ ተቀባይ ያሉ ሰዎች ያለቅሳሉ። ኢየሱስ ይመስገን፣ ኢየሱስ ይመስገን፣ ኢየሱስ ይመስገን፣ ኢየሱስ ይመስገን፣ ኢየሱስ ይመስገን፣ ኢየሱስ ይመስገን። እስኪ አንዴ አምላኬ ነህ በሉ እስኪ አሁን አምላኬ ነህ። ስለተቀበላችሁ፣ ጸሎታችሁ ስለሚቀበል፣ ልመናችሁ ስለሚቀበል፣ ዝማሪያችሁ ስለሚቀበል፣ ስግደታችሁ ስለሚቀበል፣ አቤቱ ስለተቀበለን ብቻ ነው። አናመሰግነው ስለተቀበለን ብቻ፣ ስለተቀበለን ብቻ። እዚሁ ቁጥር 17 ላይ የእግዚአብሔር ቃል እንደዚህ ይላል፣ የጸነሰች ሴት ለመውለድ ስትቀርብ እንደምትጨነቅ በምጥ እንደምትጮህ አቤቱ እንዲሁ በፊትህ ሆነናል። ዘመኑ ይሄ ነው። የጸነሰች ሴት ልጅ ሊወለድ ሲል
ጭንቅ አለ። አሁን ብዙ የሚወለዱ አሉ። አሁን ጠላት የደነገጠው በተወለዱት አይደለም፣ ገና በሚወለዱት ነው የደነገጠው። እናንተ ጋር አሁን አንድ አጥባስ ተከፈታለ። አሁን ጠላት የሚደነግጠው ሁለተኛም ሊከፍቱ ሶስተኛም ሊከፍቱ ነው፣ ገና ሊወዙ ነው፣ ገና ሊያድጉ ነው እያለ ይጨነቃል። ግን እንበዛለን። አዋላጆች በርቺ፣ አይዞሽ፣ አይዞሽ፣ በርቺ፣ ግቢ፣ አምጪ ያወጣል። እየጨዋችም ትወለዳለህ። ሁላችንም እናቶቻችን እየጨው ነው የወለዱት። ቤተ ክርስቲያን እየጨዋች ግን ይወለዳል። የሚያስጨንቃት እያስጨነቀ፣ የሚጋፋት እየተጋፋ ግን ይወለዳል። ይወለዳል። በዛም በምስራቅ ይወለዳል፣ በምዕራብ ይወለዳል፣ በሰሜን ይወለዳል፣ በደቡብ ይወለዳል፣ በመሃል ይወለዳል፣ በዝዋይ ይወለዳል። ዝም ብሎ ይወለዳል? አይወለድም። ዝም ብሎ እየሳቀች ነው የወለደች እናት ነው። የመጨረሻዋ ላም የደም ላም ይባላል። ጌታ ኢየሱስ ክርስቶስ የመጨረሻው ላም ወደ ቀራንዮ ሲወጣ የደም ላም አላበው ይላል። ወስ ያለው ላም ታልባለች እናት። ውሃ አይደለም የምታልበው፣ የመጨረሻዋ ቤተ ክርስቲያን ማለት እዛ ውስጥ ነው ያለችው። አብረህ ታምጣለህ። ኢየሱስ ይመስገን። ኢየሱስ ይመስገን። ምን ይላል? ቁጥር 21 ላይ ሕዝቤ ሆይ ና ወደ ቤት ግባ። ቁጥር ሕዝቤ ሆይ ና ወደ ቤት ግባ፣ ደጅህንም በኋላ ዝጋ፣ ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ። በምድር በሚኖሩት ላይ በበደላቸው ምክንያት ቁጣውን ያመጣል ዘንድ እነሆ እግዚአብሔር ከስፍራው ይወጣል፣ ምድርም ደሟን ትገልጣለች። ሕዝቤ ሆይ ግባ፣ ወደ ጸሎት ግባ፣ ወደ ተመለስ። እንደገና ወንድሞች ተመለሱ። እንደገና ወደ ጸሎት፣ እንደገና ወደ ልመና፣ እንደገና እግዚአብሔር ወደ መፈለግ፣ እንደገና ለምን? የእግዚአብሔር ሕዝብ ነንና፣ የእግዚአብሔር ሕዝብ ነንና። ተመስገን ጌታ ኢየሱስ ክርስቶስ። የእግዚአብሔር ሕዝብ እንደዚሁ አይደለም የሚጓዘው። ሙሴ ማነው አብርሃምን ሲጠራው ከሀገር ከወገን ከሕዝብ መካከል ውጣ አለ። ውጣ ካለ በኋላ ነው አበዛሃለሁ ያለው። የራሱን ሕዝብ ለማድረግ የራሱን ሕዝብ ለማድረግ ከሕዝብ ውስጥ ነው ያወጣው። እኔና እናንተም ከሕዝብ ውስጥ ነው አውጥቶ የኔ ሕዝብ ያለን። ያንዳንዳችን የወጣንበት ቦታ አለን። ምን ሊያደርገን? ውጣ ተብለን የወጣው ሕዝብ ልንሆንለት፣ ወገን ልንሆንለት። እሱ ደግሞ ምን ሊሆነን? አምላክ ሊሆነን። እሱ ምን ሊሆነን? አባት ሊሆነን። እሱ ምን ሊሆነን? ሊቀበለን። ዝም ብሎ አይደለም። መጀመሪያ ውጣ። መባረክ ትፈልጋላችሁ? ውጣ። መጀመሪያ ውጣ። አሜን አሜን በሏ። ባትሉም ነው እኮ የራሱ ሕዝብ ለማድረግ ከሕዝቡ ውስጥ አወጣውና ካወጣው በኋላ ታላቅ ሕዝብ አደርግሃለሁ። ታላቅ ሕዝብ አደርግሃለሁ ብቻ ሳይሆን እባርክሃለሁ። ሃሌሉያ ሃሌሉያ ሃሌሉያ። እስቲ ዘፍጥረት 28 ግን 18 ግን አነባለሁ። ዘፍጥረት ምዕራፍ 18 ቁጥር 18 አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድርም አሕዛብ ሁሉ በእርሱ ይባረካሉና። ዋ ዝዋ የምትባረከው በእናንተ ምክንያት ነው።
ሰፈራችሁ የሚባረከው በእኔና በእናንተ ምክንያት ነው። አካባቢያችን የሚባረከው በእኔና በእናንተ ምክንያት ነው። በእኔ ምክንያት እግዚአብሔር ይባረክ። ሰፈሬን ይባርከው፣ አካባቢዬን ይባርከው፣ መስሪያ ቤቴን ይባርከው፣ ትምህርት ቤቴን ይባርከው፣ ቀበሌን ይባርከው፣ መንደሬን ይባርከው። ለምንድን ነው ብለን ምን ይዛል? አላሰማችሁ? ምን ይዛል? አምላኮች ሳይሆን አምላክ ብቻ ሳይሆን አምላክ ደግሞ ስለተቀበለኝ ተመስገን። ኢየሱስ ምን አለ? አምላክ እናንተን የነካል የዓይን ብሌኔን እንደነካ ነው። ሃሌሉያ ሃሌሉያ። አንድ ወንድም አሁን ከ15 ቀን በፊት ሲናገር ሰማሁት። መኪና ላይ አይሱዙ ላይ ተጭነው እየሄዱ የእግዚአብሔር ቃል በሚናገርበት ሰዓት ላይ ሌሎቹ አይደለም እግዚአብሔር አንድ አይደለም ምናምን እያሉ ሲከራከሩት ቆዩና እንግዲህ የኤልያስ አምላክ ይፍረድ ሳይቆይ ይፍረድ አለ ማለት ነው። እየተባለ ምሽት አዛ ወደዚህ ጋር 40 ምንጭ አካባቢ 3 አንበሶች መንገድ ላይ ወጥተዋል። ከዛ መኪናው ቆመ። እንግዲህ ይበሉ እንግዲህ እናንተም አምላኮቻችሁ ጥሩ፣ እኔም አምላክ ልጥራ። መኪናው ቆመ። ንቅንቅ የለም። ከዛ ራሳቸው እባክህ በቃ ሻንተና ነች በቃ ያንተን አምላክ ጥራ። የኔ አምላክማ ሃሌሉያ አምላክ ተወራርጄብሃለሁ፣ ተሞካክሬብሃለሁ። አምላክ ስማኝ፣ እነዚህን አንበሶች ወደ ጫካ መልሳቸው ሲል ልክ ተበላሹ እንደተባለ 3 ዞር ብሎ ወደ ጫካ ገባ። አሁን አንድ ቅርንጫፍ ሰበካ ኃላፊው ነው እሱ። ሃሌሉያ አምላክ አለ፣ አምላክ አለን። ምን እንድንሆነ እሱ የፈለገው ህዝብ እንድንሆነው ይፈልጋል። እሱ ደግሞ ምን ሊሆነን ይፈልጋል? አምላክ። ሌላ ምን ሊሆን ሊቀበለን ይፈልጋል። ዋይ ይገባችሁ የሚገባችሁ ነው። ታብሉ ነበር ምን አለው እግዚአብሔር እዚህ ጋር እንዲህ አለ ጽድቅን ምንም እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁ። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድርም አሕዛብ ሁሉ በእርሱ ይባረካሉና። ዋይ ወንድሜ ትባረካለህ፣ እህቴ ትባረካለሽ እያልን እኮ ይኸውላችሁ ምናልባት የሌላችሁ ናችሁ እንጂ እኮ እዚህ ሰፊ ቦታ ቤት ውስጥ እኮ አልነበርም። እዛ ጠባብ ቤት ውስጥ በከበሮ እያመለክ እንባረካለን፣ መሳሪያ እንገዛለን፣ ቸርች እንሰራለን እያልን እኮ ይህን ቸርች ስንሰራ እኮ 16,000 ስንት ነበር? 14 ብር ነው ምናምን እንደዚህ እኮ 20,000 ብር እንኳን ያልሞላ ይዘን እኮ ነው ዛሬ ሲደረስ እንባረካለን፣ እንሰራለን፣ እናሸንፋለን እያልን ነው። እንደዚህ ያማረ ወንበር ላይ ነበረ ወገባቸው እህቶች ወገባቸውን እያመማቸው ጣውላ ላይ ተቀምጠው እና ደህና ወንበር እንገዛለን እያልን እየበዛን እዚህ ድውድው ሲል እኛ ከበሯችን ድውድው እያደረግን እዚህ በእነሱ ሲል እኛ በአፋችን እየለበለብን ግን እግዚአብሔር ይኸው ያደረሰ ነገ ደግሞ ከዚህ በለቃ ደግሞ እንዳትገለን ሰው እየሞላ ስሜት ያቺ ሰው እየሞቀው እየወጣ በወረቀት እያራገበ ለመቀመጥ ሳይመቸው አይደል? ታዲያስ ምን ስላለ መስላችሁ ዛሬ ሲደርስ አምላክ ስላለ ተመስገን ጌታ ኢየሱስ። እውነት እናመስግን። አንተ አምላኬ አሁንም በአምነህ ኖሮ ከዚህ በለጠ በአምነህ ኖሮ ከዚህ በለጠ ብትከተል ኖሮ ከዚህ በለጠ ብትሰዋል ኖሮ ከዚህ በለጠ ቃልን ብጠብቅ ኖሮ ከዚህ በለጠ ባከብር ኖሮ ከዚህ በለጠ ብታዘዝ ኖሮ ተመስገን ጌታ ኢየሱስ። እንኳን 2 አጥቢያ አንዷ ለአንዷም ጭንቅ ነበረ። ካብሪያችሁ እኮ ነበርኩ አውቀዋለሁ እኮ
አይመሰገንም? የእግዚአብሔር አይመሰገንም? በእናንተ ብቻ ሳይሆን እንደ ኢትዮጵያ ወራት ቤተክርስቲያን እኮ ብዙ ገና ሳትራመድ ምንም ነገር በሌለበት ዘመን ነው የሚመጣውት። የቢሾፕ ተክሌ ላንድ ሮቨር እየፈቀፈቀ ስትዝግ እኮ ቀለምን የቀባት ነበረ። እሷን አንዱ እንዲያውም ምን ብለን አወጣት? የከበረው ሰረገላ ብለን ስም አወጣለት። የከበረው ሰረገላ የእስራኤል ጫማ ብለን የእስራኤል ጫማ አላለቀም አይደል? 40 ዓመት የተጓዘበት የእስራኤል ጫማ እንላታለን፣ የከበረ ሰረገላ እንላታለን። ዛሬ ግን እግዚአብሔር አሰፋን። ምን ስለሆነ? አምላክ ስላለን ነው። አምላክ ስላለን አምላክ ስላለን እውነት ገና ከዚህ የበለጠ ታድጋላችሁ። ከዚህ የበለጠ እንሰፋለን። እኛ ብቻ ምን እንሁን? ህዝቡ እንሁን ብቻ። እሱ ይሁን አምላክ ይሆናል። እሱ ከተቀበለን፣ እኛ ትእዛዙ ከጠበቅን፣ በስርዓቱ ከተጓዝን፣ ተመስገን ጌታ ኢየሱስ ሆይ፣ ተመስገን ጌታ ኢየሱስ ሆይ። ኢሳይያስ 51 ላይ አንድ ብቻውን ሳለ ጠራሁት፣ ባረኩት፣ አበዛሁት፣ አሰፋሁታል። አንድ ስንት እያለ አንድ ብቻውን ሳለ ሲናንብቦ እስቲ ኢሳይያስ 51 ላይ እንቀመጣለን። ኢየሱስ ይባርካችሁ። እያመሰገናችሁ አሜን። ኢየሱስ ይመስገን። እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ፣ ስሙኝ። ከእሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም። በትክክል የሚጠምን ከመጣ በትክክል የተጠራ ሰው ያንን ስርዓት ይዞ ከሄደ ይባረካልም ይበዛልም። እግዚአብሔር ጽዮንን ያጽናናል፣ በእርሷም ባድማ የሆነውን ሁሉ ያጽናናል። ምድረ በዳዋን እንደ ኤደን ገነት፣ በረሃዋን እንደ እግዚአብሔር ገነት ያደርጋል። ደስታና ተድላ፣ ምስጋናና የዝማሬ ድምፅ ይገኝባታል። እሱ በቤታችሁ ይገኝላችሁ፣ ተድላ ይገኝላችሁ፣ የምስጋና ድምፅ ይገኝላችሁ፣ የደስታ ድምፅ ይገኝላችሁ። ተመስገን፣ ተመስገን ጌታ ኢየሱስ። ቁጥር 16 15 ላይ እንዲህ ይላል፣ ሞገዱን እንዲተምም ባህርን የማናውጥ አምላክ እግዚአብሔር እኔ ነኝ። ሞገዱ እንዲተምም፣ ሞገድ ሚሻብ የሚተምም ተንቀሳቃሽ የውሃ ክምር የታወከ በንፋስ የተገፋ ውሃ ወይም ፈረሰኛ ውሃ ይባላል። ሞገድ ምሳሌ ብዛትንም ያሳያል። ሞገድ ብዛትንም ያሳያል። ምሳሌ ኢሳይያስ 17 ከቁጥር 12 እስከ 13 ላይ እናንብቦና ከዛ ትንሽ የምነግራችሁ ነገር አለ። አንናወጥም፣ በሞገድ ውስጥ አንናወጥም። ቁጥር 17 እንደ ባህር ሞገድ ድምፅ ለሚተምሙ ለወገኖች ብዛት፣ እንደ ኃያላን ውሃ ጩኸት ለሚጮሁ አሕዛብ ወዮላቸው። አሕዛብ እንደ ብዙ ውኆች ጩኸት ይጮኻሉ፣ እርሱ ግን ይገሥጻቸዋል። እነርሱም እየሸሹ ይርቃሉ፣ በተራራም ላይ እንዳለ እብቅ በነፋስ ፊትም በአውሎ ነፋስም እንደሚዘራቸው ትቢያ ይበትናቸዋል። ዛሬ ሞገድ ስለመጣ በዚህም በዛም በዩቱቡ በቲክቶኩ ለሚፈጠር ሞገድ እኛ አንደነግጥም። ከሞገዱ ውስጥ ምንድን ነው የምናየው? በሞገዱ ውስጥ ያለውን በረከት ነው የምናየው። ሞገዱ ውስጥ ያለውን ጸጋ እናያለን። ልክ የዛሬ 40 ዓመት በዚህ ወር ላይ ጥር ወር ላይ ማለት ባህር ኃይለኛ እንቅስቃሴ የሚያደርግበት ወር ነው።
ውሃው የሚከመርበት ሰዓት ነው። መርከበኞች፣ ባህረኞች በጣም የሚጨነቁበት ሰዓት ነው። ወሩ ጥር ወር ነው። ቀኑን ነው በትክክል ማላስታውሰው። ከሌሊቱ 8 ሰዓት ላይ በሞገዱ እየተናወጥን ሞገዱ መርከቧን ወደ ሰማይ እያነሳት አንዴ ወደ ታች እየከተታት እያለ ተስፋዬ የሚባል ጓደኛዬ ጋራ ከመኝታ ቤት ወጥተን በመርከቧ ወለል ላይ ስታንሽን ወይም የመርከቧን በረንዳ እንደማለት ነው። እሱን ይዘን መሄድ እያቃተን በሞገዱ ውስጥ ያለ ሞገዱ ያነሳው 2 ሜትር ከ50 ሳንቲም የሆነ ፓራኩዳ የሚባል አሳ ሞገዱ አነሳውና መርከቧ ላይ ጣለልን። በዛ በጨለማ ደፍ ሲል አረ ተስፋዬ አልኩት። አረ ባከተው በላው ላይ ወደቅንበት። አብረን እንዲህ ብድግ እያለን እንደምንም ተሸክመ ስንሄደው ፓራኩዳ የሚባል አሳ ይሄ ቦይንግ በሱ ነው የተሰራው። ቦይንግ ነው የሚመስለው። አንጀት የለውም፣ ቆሻሻ የለውም፣ እሾክ የለውም። የጀርባ አጥንት ብቻ ነው ያለው። ተስፋዬ አንተ ግባ፣ ሂድ አንተ ሂድ፣ ግድ የለምና እኔ ሽን አድርጌ የዳቦ መጋገሪያችን ውስጥ ዘይት ጠብ አድርጌበት ፉርኖ ውስጥ ከትቼው 45 ደቂቃ ነው ሰዓቱን አስተካክዬ መጣ። ከዛ ቡናችን አፈላን፣ ወተታችን አፈላን እና እንደዚህ በዚቃ ውስጥ ጓደኞቻችን ጠራንና ምን አመጣ ሞገድ አመጣልና ለአንተ በሞገድ ውስጥ በረከታችን። ሞገዱን አትመልከተው። ሞገዱ ይዞ የሚመጣው ነገር አለ። ሃሌሉያ! ሞገዱ ሲመጣ በሞገዱ ውስጥ የሚመጣ በረከት አለ። ይሄንን ነው ሙሴ በዕብራውያን ምዕራፍ 11 ላይ ቁጥር 4 ላይ እስቲ አሁንም መለስ ብለና አንተ የእግዚአብሔር ሕዝብ ነህ በሉት እስቲ። አልሰማዎችም? እስቲ ሞገዱ አንተን አናውጥም። አንተ ብቻ ሞገደኛ አትሁን እንጂ አንተ ብቻ በእግዚአብሔር ቤት ሞገደኛ አትሁን። በውጭ በምናምን ለሚመጣ ሞገድ ግን በረከት ነው ይዘው የሚመጣው። በሞገድ ውስጥ አንተ ልክ እንደዚህ እንደ አሳ አይሆኑ ቦታ ላይ እንዳትወድቅ እንጂ ከአንድም 2 ጊዜ ገጥሞኛል። ይሄ በሁለተኛው አሳ ደግሞ ስቶን ፊሽ የሚባል አሳ ገጠመኝ። ሞገድ ያመጣልን ምዕራፍ 24 ዕብራውያን ምዕራፍ 11 ዕብራውያን ምዕራፍ 11 ቁጥር 24 ላይ ሙሴ ካደገ በኋላ እስቲ በሏት ጭንቃ ሙሴ ካደገ በኋላ አሰማችሁ። እስቲ በሏት ጭንቃ ሙሴ ካደገ በኋላ ባላደገ ሰዓት ማቃ ነበረ ፈርዖን ጋር ነበረ። ሲያድግስ እኛ እኮ አድገናል። ቤተክርስቲያን እንኳን ወደ 60ኛ ዓመት ላይ ተሳድ አድጋለች፣ ጎርምሳለች። ከመጎርመስም አልፋ እያረጀች ነው ያለችው። ሙሴ ካደገ በኋላ ያደገን ስር የሰደደን ሞገድ አናውጠውም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ምን ተብሎ ነበረ? ምን ተብሎ ተቀብሎ ነበረ? ይሄ እኮ የሚያሳየው እኮ የልጅ ልጅነትን ተቀብሎ ነበር ማለት ነው ባላደገበት ሰዓት። ባደገበት ሰዓት ላይ ግን የፈርዖን የልጅ ልጅ እንዳይባል በእምነት ምን አለ? እምቢ አለ። እኛም ለጠላት እምቢ፣ ለኃጢአት እምቢ፣ ለወሬ እምቢ፣ ለክፋት እምቢ። ለምን? አድገናል። እስቲ ተመልከቱ። ቀጥሎ ያለውን እንየው። ከግብፅ ብዙ ገንዘብ ይልቅ ግብፅ ምን አላት? ምን አሉ የደቡብ አፍሪካ ፕሬዝዳንት የነበሩት ለምናምን ዓመት የታገሉት ኔልሰን ማንዴላ
እና እሳቸው ጥቁር ስለሆኑ አንዱ ይንቃቸዋል፣ ፕሮፌሰሩ ይንቃቸዋል። እና ሶስት ነገር ነው ያንተ መጨረሻ ላይ ለማሳቅ ፈለገና እስቲ ቆይ አንድ ጥያቄ ልጠይቅህ፣ ገንዘብና እውቀት ብታገኝ መጀመሪያ የምታነሳው ምንድን ነው ብሎ ጠየቃቸው ማለት እሳቸው። እና እሳቸው ደግሞ ምን አሉ? ገንዘብን አነሳለሁ ሲሉ ጨረስክ? አዎ እንዳንተ አይነቱን ደደብ ቀጥሬ ማረበታለሁ። እውቀቱ የሚፈለግ ከሆነ እንደዚህ አይነት ፈተና ውስጥ ነው አሁን ያለው። ማን መሰላችሁ የሚያልፈው? የእግዚአብሔር ሕዝብ መሆኑን ያረጋገጠ ሰው ብቻ፣ እግዚአብሔር አምላኩ የሆነ ሰው እንዲህ አለ። እኔ እሷን አይደለም የፈለኳት፣ እዛ ላይ አንድ ሞገድ ላሳያችሁ ስለፈለኩኝ ነው። ከግብፅ ብዙ ገንዘብ ልክ ስለ ክርስቶስ መነቀፍ እስቲ ባሏት ይችንካ ስለምን መነቀፍ? እጅግ የሚበልጥ ባለጠግነት እንዲሆን መነቀፍን ምን አለው አላችሁ? ግን መነቀፍን ምን አለው? እሺ ከላይ ምንድን ነው ያለው? ሲያድግ ምን አለ? ሲያድግ ምን አለ? እምቢ አለ። እምቢ ያለበት ምክንያት ምንድን ነው? ብዙ ገንዘብ አለ አለ። ያንንም ገንዘብ እምቢ አለ። አሁን መነቀፍን ባለጠግ እንዴት መነቀፍ ባለጠግነት ይሆናል? እንዴት መተቸት ባለጠግነት ይሆናል? እንዴት መጠላት ባለጠግነት ይሆናል? ህዝብ ስትሆን እንደዛ ነው። የአምላክ ወገን ስትሆን እንደዛ ነው። ወገን ካልሆንክ ነቃፊ ትሆናለህ፣ ተቺ ትሆናለህ፣ ጥንዘሪ ትሆናለህ፣ ሞገደኛ ትሆናለህ፣ ሞገድን የምታስነሳ ትሆናለህ። ሲገባ ግን ለመሆኑ ቅድም የዘመራችሁ ገብቷችሁ ነው የዘመራችሁት እና ታስፈልገናል ያላችሁት ወይስ ቅኔው ግጥሙ ስለገጠመና ቅኔውና ሙዚቃ መሳሪያው ስላለ ነው? እሺ እንደ ብሎ ሲመጣ አሁን እሺ ብላ ላጋብዛችሁ ይላል። ከጋበዘ መከራ ነው የሚመጣ ቢያችሁስ? ችግር ነው የሚመጣው፣ ስደት ነው የሚመጣው ቢልስ? በዛ በስደት ውስጥ የሚያይ ሰው፣ በዛ በችግር ውስጥ የማያይ ሰው፣ በዛ በጭንቀት ውስጥ ማየት የሚችል ሰው፣ በመገፋት ውስጥ ማየት የሚችል ሰው፣ በመጣል ውስጥ ማየት የሚችል ሰው፣ በመነቀፍ ውስጥ ማየት የሚችል ሰው ማን ስትሉ ቁጥር 22 ላይ ሲያድግ። ካላደግ ግን እዚሁ ቁጭ ብለህ ሞገደኛ ትሆናለህ። እዚሁ ቁጭ ብለህ መከራን ታመጣለህ። ይገርመኝ ቃል ነው። እስቲ ቀጥል እናየው። እስቲ እንየው። መከራን መቀበልን መረጠ። ቀጥሎ ያለውን አብረን እንበለው ባካችሁ። ምንድን ነው የሚለው ቀጥሎ ያለው? አልሰማችሁም? እህቶች አልሰማችሁም? ትኩር ብሎ ተመልክቷልና የንጉሡን ቁጣ ሳይፈራ የግብፅን ሀገር የተዋበ እምነት ነበረ። ምን ይላል ቀጥሎ? የማይታየውን እንደሚያየው አድርጎ አንጽቷልና አጥፊው የበኩር ልጅ እንዳይነካ ፋሲካን ደምን መረጨትን በእምነት አደረገው። አስቡ፣ ደም መረጨት የፋሲካን አረደው። መጥቶ ከሺህ ምናምን ዓመት በኋላ ኢየሱስ ክርስቶስ መጥቶ እንደሚታረድልን አየው። እኔና እናንተ አሁን የሚታረድልኝ አለ የምናየው፣ መነጠቅን ነው የምናየው፣ መክበርን ነው የምናየው፣ መሄድን ነው የምናየው፣ የእግዚአብሔር መንግሥት መግባትን ነው የምናየው፣ የኢየሱስን ዳግም መመለስ እንደምንጠብቀው። እነሱ ግን ትኩር ብለው መስዋዕትን ነበር ሲያዩ የነበሩት።
ተመስገን ጌታ ኢየሱስ ሆይ። ማን መሰላችሁ? ስላደገ። እባክህ እደጉ፣ እባካችሁ ልጆቻችን እደጉ፣ ወገኖቻችን ወንድሞቻችን እደጉ። አሜን ትላላችሁ? አሜን ትላላችሁ? እስቲ አንድ እጃችን ከልባችን ወደ ኢየሱስ እናንሳለን። በሞገዱ ውስጥ ያለውን በረከት ማየት ያስፈልጋል። በሞገዱ ውስጥ ያለውን በረከት ማየት መመልከት ያስፈልጋል። ሶምሶን ምን አለ? ከበላተኛ ውስጥ ምን ወጣ አለ? መብል ወጣ አለ። ሊበላው ከመጣው አንበሳ ውስጥ የእግዚአብሔር መንፈስ በኃይል ወረደበትና አንበሳውን ቆራርጦ ጣለው። ከ3 ቀን በኋላ ሲመለስ በዛ አንበሳ ውስጥ ንብ ሰፍሮ ማስ ፈጥሮ ጠበቀና ከዛ ውስጥ እየበላ ከበላተኛ ውስጥ መብል ወጣ። ስንቶቻችሁ አሜን ትላላችሁ? ስንቶቻችሁ አሜን ትላላችሁ? እስቲ አቤት ጌታ ኢየሱስ እርዳን በሉት። አሁን ማለት እስቲ ሕዝብ ነኝ በሉት። ሕዝብ ነኝ በሉት። ሕዝብ ነኝ። አንተ ደግሞ ምን ነህ? አንተ ደግሞ ምን ነህ? አምላኬ ነህ። አምላኬ ነህ። አምላኬ ነህ። እኔ ሕዝብ ነኝ። አንተ ደግሞ ምን ነህ? ለኔ ምን ነህ? አምላኬ ነህ። የእስራኤል ሕዝብ ከግብፅ ከወጣ በኋላ በእንደዚህ አይነት ከግብፅ ከወጣ በኋላ ቀይ ባህር ተከፍሎ ባህሩ ተከፍሎ ከተሻገረ በኋላ ፈርዖን እስከ ሞት ድረስ አሳደደ። ዛሬም መንፈሱ አለ። ዛሬም ቆሬ አለ። ዛሬም ዳታን አለ። ዛሬም አቤሮን አለ። ዛሬም በለዓም አለ። ዛሬም ሰንበላጥ አለ። ዛሬም ጦቢያ አለ። በስጋ ሞቱ እንጂ መንፈሱ አለ። ምድረ በዳ ላይ ተከታተላቸው። በስጋ ሰምጦ ሞተ፣ በባህሩ ሰመጠና ቀረ። መንፈሱ ግን ይከታተላቸው፣ ይዋጋቸው ነበር። ብዙ ጊዜ ወደ ኋላ ሊመልሳቸው ሞከረ። ዮርዳኖስንም ተሻገሩ፣ የተስፋይቷን ምድርም ገቧት። እኔና እናንተም ከፊት ለፊታችን አለ፣ አንድ ድል ከፊት ለፊታችን አለ። በዚህ በድላችንና በእኛ መካከል ላይ ግን ተገዳድሮት አለ፣ ውጊያ አለ፣ ጥላቻ አለ፣ ጸም መዝራት አለ፣ ተስፋ ማስቆረጥ አለ። በርታ እስካሁን አጠገባቸው በርታ በሉት። እስኪ እህቴ በርቺ በሉት። በርታ በርታ ወንድሜ በርታ፣ እህቴ በርቺ 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 በርቺ። በዚህ በሞገዳድነቱ ወሰድ በርታ 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 በርታ። ጠንካር በል፣ ጠንካር በል፣ በርታ በርታ በል። ጌታ ኢየሱስ ይመስገን። በእግዚአብሔር ቃል ውስጥ አንድ በጣም የሚገርመኝ ቃል አለ። ተመስገን። በዘፍጥረት ምዕራፍ 47 ቁጥር 22 ላይ በዮሴፍ ዘመን 2 ሰባቶችን ያሳየናል። አንደኛው 7 ያማረ በረከት የሞላበት ፍሬ ብቻ የበዛበት ጥሩ ስንዴ፣ ሁለተኛው 7 ዓመት ግን ረሃቡን የሚያስረሳ ኃይለኛ ረሃብ የመጣበት ዘመን ነበር። ዮሴፍ በዛ በረሃቡ ሳይሆን በጥጋቡ ዘመን ላይ ብዙ ስንዴ ሰበሰበ፣ አከማቸ። የረሃቡ ዘመን ሲጀምር ስንዴውን መሸጥ ጀመረ። የግብፅ ሰዎች ያንን ስንዴ በገንዘባቸው መግዛት ጀመሩ። ገንዘባቸው ከእጃቸው አለቀ። ምክንያቱም 7 ዓመት ሲደመር ተዘርቶ 8 ዓመት እንደማለት ነው። ስንዴው ብራቸው አለቀ፣ ወርቃቸው አለቀ። የሚገዙበት አጡ። የሚገዙበት ሲያጡ መሬታቸውን ሸጡ። መሬት በጠቅላላ ከግብፅ እጅ ወጣና የፈርዖን ሆነ። ቀጥሎ ምን ሸጡ? ራሳቸውን ሸጡ። ከዛ የመጨረሻ ላይ ምን አሉ? እንግዲህ ገንዘቡም አልቋል፣ ሁሉ ነገር አልቋል። የቀረለው እኛ ነንና እንዳንሞት እኛን ራሳችንን ግዛናል። እነሱንም ገዛቸው። በዘፍጥረት ምዕራፍ 47 ቁጥር 22 ላይ ግን ያልተሸጠ መሬት፣ ያልተሸጠ ሰው፣ ያልተሸጠ ንብረት ነበረ። ምን ይላል? ካህናቱ ከንጉሱ ድርጎ ያገኙ ስለነበረ መሬታቸውንም አልሸጡም፣ ራሳቸውንም አልሸጡም ይላል።
እንደሚሰማችሁ አላውቅም። ለእኔ ግን በጣም ማንም አይገዛኝም። አንዴ ኢየሱስ ገዝቶኛል። ለረሃብ ራሴን አልሸጥም። ለረሃብ ንብረቴን አልሸጥም። ለረሃብ ርስቴን አልሸጥም። አምላክ አለኛ። ለረሃባቸው ማስታገሻ መጨረሻ ላይ ራሳቸውን ሸጡ። እናንብብ ወስቲና በደንብ እንዲገባችሁ እናንብብ። ዘፍጥረት ምዕራፍ 47 ዘፍጥረት ምዕራፍ 47 ዋ አንተ ወንድሜ ገዢ ሞልቷል። አሁን ገዢ እየበዛ ነው። ሊያስጥልህ፣ ሊያጓጓ፣ በወሬ ሊያስጥልህ፣ በሐሜት ሊያስጥልህ፣ በጥላቻ ሊያስጥልህ፣ አጣጥሎብህ ሊያስጥልህ ይፈልጋል። ንቃ። ሕዝብ ነኝ በሉት። የእግዚአብሔር ሕዝብ ነኝ በሉት። አልሰማኋቸውም። እሱ ስለሞለኔ ለእኔ ምኔ ነው። እሱ ምን ብሎኛል? ተቀብሎኛል። 47 ቁጥር 22 ላይ የካህናት ምድር ብቻ አልገዛም። የካህናትን ምድር ብቻ አልገዛም። ካህናቱ ከፈርዖን ዘንድ ድርጎ ያገኙ ነበርና ፈርዖንም የሰጣቸውን ድርጎ ይበሉ ነበረ። ስለዚህም ምድራቸው አልሸጡም። እገዛለሁ እንጂ ለዚህ ነው እውነትን ግዛት እንጂ እውነት ምን አድርገህ ግዛት እንጂ ምን አድርጋት አትሽጣት። ለሆድ ብለህ አትሽጣት። ለጥላቻ ብለህ አትሽጣት። ለሞገዱ ብለህ አትሽጣት። ለሚያልፉ ሞገድ የሚገርማችሁ ያ ያልኳችሁ ሞገድ ጥር ወር ላይ እንትን ይላል። ትንሽ የካቲት ላይ ይልና መጋቢት ጀምሮ መውረድ ይጀምራል። ሚያዝያ ላይ ይወርዳል። ግንቦት ላይ ስትሄዱ ወይ ያ ያብድ የነበረው ሞገድ የት ገባ? የት ገባ? አሁን ለምሳሌ ሬሲ በዓመት አንድ ጊዜ ከባህር ውስጥ የሚወጣ ቀይ ሐረግ አለ። በሌሎቹ ባህራቶች ላይ የሌለ በዛ ብቻ ያለ ቀይ ሐረግ አለ። ያ ሐረግ ሲወጣ በጠቅላላ ቀይ ነው። ስም ሰየመው፣ ስም ሰጠው። እሱ ግን ከወር በኋላ የለም። ሞገድ ትንሽ ቀን ነው። ወሬ ትንሽ ቀን ነው። አንተ ላይ እንዳያስትልህ፣ አምላክህን እንዳያስትልህ፣ አምላክህን እንዳያስትልህ፣ ሞገዱ እንዳያስትልህ። የኔ ካፒቴን የኔ አለቃ የነበሩ ኮማንደር ግርማ ተከስተ ይባሉ በጣም የሚገርሙ ሰው ናቸው። እና አንድ ጊዜ የጦር ኃይሎች ጋዜጠኞች ጠየቁና ስለ መርከበኛ ማለት ምን ማለት? መርከበኛ ማለት አሉ እና እርጉዝ ሴት አንድ ናቸዋል። እርጉዝ ሴት ምጧ ሲመጣ ሁለተኛ አልወልድም ትላለች፣ ግን በሁለተኛው ዓመት ወይ በዓመቷ ደግሞ ትወልዳለች። መርከበኛም ባህር ላይ ያለ መቼ ነው ከዚህ የምመጣው ብቻ ወደብ በደረሰ በማግስቱ ወደብ ከደረሰ ይረሳና ቀጥሎ ጉዞ ይቀጥላል። ቤተክርስቲያን እንደዛ ነች። አንድ ቀን አራራት ተራራ ላይ ታርፋለች። አንድ ቀን አራራት ተራራ ላይ ታርፋለች። ያናውጣትና አንድ ቀን አራራት ተራራ ላይ ታርፋለች። ቤተክርስቲያን ዛሬ እንዲህ እያለች ነው። ለምን መሰላችሁ? በኖህ መርከብ ውስጥ የሌለው ነገር መሪ ነው። የኖህ መርከብ ውስጥ ይሄንን ስራ አለው፣ ሰራ። 3 ደርብ አደርጋለሁ፣ አደረገ። ቁመቱንም 300 ክንድ አድርጋለሁ፣ አደረገ። ከፍታውን 30 ክንድ አደረገው፣ አደረገ። አንድ መስኮት ስራ ሰራ፣ አንድ በር ስራ ሰራ። መሪ ግን የለም። ማን ስለሆነ መሰላችሁ? መሪዋ። ምክንያቱም ይኸውላችሁ ያ ውሃ በሚወርድበት ሰዓት ላይ መርከቧ በምንንቀሳቀስበት ሰዓት ላይ በዚህም በዛም ቅስቱን በሚመታበት ሰዓት ላይ ግራ ይገባውና አራራት ተራራ ላይ ሳይሆን ኖህ ወደ ፈለገው መርከብ ተራራ ላይ ያስቀምጣት ነበረ። የእግዚአብሔር ዓላማ ግን ተራራ ላይ አራራት ተራራ ላይ ስለሆነ መሪ ያሰጠው። የዚህ ቤተክርስቲያን መሪዋ እግዚአብሔር ነው።
ሰዎች ያልገባቸው ሰዎች ከላይ እኛ ከከላይ ጋር ጉዳይ አለ፣ ከበሬው ጋር ነው ጉዳይ አለ። ከበሬው ጋር ጉዳይ አላችሁ። በጣም አንዳንድ ሰው የቸገራቸው ሰዎች ከላይ እኛ የዚች ቤተክርስቲያን መሪውን የያዘው ኢየሱስ ነው። ሃሌሉያ። ስለዚህ በሚመጣው ሞገድ አትወሰድ። መከራው ምን አለ? መከራው ምን አለ? መከራው ስለ ክርስቶስ መከራ መቀበል አለ ክብር ነው አለ። ክብር ነው አለ። ሃሌሉያ 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 ሃሌሉያ። ጽጌረዳ አበባ እኮ በእሾክ መካከል ነው ያለችው። እሾክ ሳይወጋኝ ጽጌረዳዋን ልቅጠፍ ማለት አይቻልም። አንድ የሚገርም አሳ አለ። ኤሌክትሪክ ፊሽ ይባላል። ኤሌክትሪክ ያመነጫል። ማንም ሰው እንዳወጣው ግን አይበላውም። ውስጡ መርዝ አለ። መርዙን የሚያውቅ ሰው ማውጣት አለበት። ካልወጣ ግን ድንገት አብረህ ከበላህ ፖይዝን ሆነ ወዲያው ትሞታለህ። ቤተክርስቲያን ስትጓዝ የእግዚአብሔር ሕዝብ ስንል መርዙን በዚህም የሚረጨው መርዝ ወዲያ እያደረግህ ጉዞ ወደፊት ብቻ። አይዟችሁ ኖህ ጋር እንደርሰዋለን። ስንደርስ ዓመቱን እንዴት አሳለፍከው እንለዋለን። አራራት ተራራ እስከምታልፍ ድረስ እንዴት አሳለፍከው እንለዋለን። አንበሳ አንበሳነቱን ትቶ ነብርነቱን ትሮ እፉኝነቷን ትታ ነብርን መባጨሩን ትቶ ሃሌሉያ ሃሌሉያ። አዎ የገባ ሙሉ ስለሆነ መርከቡ ስለሆነ አይደለም። ሞገዱ ያናውጦኛል አስቸግሮኛል ብሎ ቢወጣ ኖሮ እንዳልተረፉት ጓደኞቹ ይሆን ነበረ። ይሄንንም እቺን ቃል ላንብብላችሁ። እስቲ እቺን ቃል ላንብብላችሁ። ማቴዎስ በልዩ ሁኔታ ነው እላዋ ላይ አስምሬ አሁን ነው በልቤ ላይ የመጣት ነው። ትዝ ያለኝ በልዩ ሁኔታ ነው ያሰመርኳት። ማቴዎስ 24 ከቁጥር 36 ጀምሮ ስለዛች ቀንና ስለዛች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን ምን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። በዚያን ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ አያችሁ፣ አሁንም ድረስ ነው ያለው። አሁንም የሆኑ ነገሮች የሚሆኑት ነገሮች ሁሉ ቀኑ እስኪደርስ ድረስ ነው። አሜን። እስኪደርስ ድረስ ሲበሉና ሲጠጡም ሲያገቡና ሲጋቡም እንደነበሩ እችን ይዋት የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ ቀጥሎ ያለውን እንደው መጽሐፍ ቅዱስ የያዛችሁ ይኸውላችሁ፣ እኔም በላዋ ላይ በልዩ ሁኔታ የሚያሰመርኩበት ምንድነው? እንዳላወቁ። ይሄ ከባድ ቃል ነው። እንዳላወቁ የሰው ልጅ መምጣት ደግሞ እንዲህ ይሆናል። እያወቁ ሳይሆን ሳያውቁ ነው። ስለዚህ እኔና እናንተ የእግዚአብሔር ሕዝብ ሆነናልና እሱ ደግሞ ምን ሆኖናልና? አምላክ ሆኖናልና ማምላክ ብቻ ሳይሆን ደግሞ ተቀብሎናልና አኗኗራችንን እናስተካክለው። እስቲ አሜን 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 አሜን። ሁለተኛው ነጥብ ይሄ እንደ አንደኛው ስልትና ሁለተኛው ነጥብ የእግዚአብሔር ሕዝብ እንደመሆናችን መጠን
እስቲ በሉልኝ ቃል እንደ መሆናችን መጠን በአንድ ልብ መሆን ይጠበቅብናል። የእግዚአብሔር ሕዝብ እንደ መሆናችን መጠን በአንድ ልብ መኖር ያስፈልጋል። መጽሐፍ ቅዱስ ላይ መንፈስ ቅዱስ የወረደበት በተለያየ ልብ እያሉ ነው ወይስ በአንድ ልብ እያሉ ነው? እስቲ በለው በምን ልብ እያሉ ነው? በአንድ ልብ። በቤቱ ውስጥ እንኳን በባልና በሚስት መካከል አንድ ልብ ከሌለ እኮ ቤቱ ይታመሳል። አሁን ወንድም ተበራና ወንድም በኃይሉ አንድ ልብ መሆን አለባቸው እናንተ በሰላም እንድትሆኑ። አንተ ማጥቢያ ይዛ መውጣትን አይደለም ዛሬም አባት ነው አይደለም። አንድ ልብ መሆን ያስፈልጋል። ሁለተኛ ብቻ ሳይሆን ሶስተኛ አጥቢያም ከተፈለገም አራተኛ አጥቢያም ከተፈለገም በከተማዋ ላይ መብዛት ከፈለጋችሁ ስንት ልብ ያስፈልጋል? አንድ ልብ ያስፈልጋል። አንድ ልብ አንድ ሀሳብ ይላል። መንፈስ ቅዱስ የወረደበት በረከት የተገኘበት በጠቅላላ ስትመለከቱ በተለያየ ልብ ላይ ያሉ ሳይሆኑ በአንድ ልብ እያሉ ነው። ሲያንድ ልብ መዘምራን የኳር ልብስ ያማረ መልበስ አይደለም። መልበሳችሁ ውበቱ ከላይ አንድ አይነት ነው። ልብስ ነው። ሁለታችሁ ነው። እሺ ሶስታችሁ ነው አንድ አይነት ለበሳችሁ። ሙዚቃ ቁም። መልኩ ስንት አይነት ነው? የልብሱ ስፌቱ ስንት አይነት ነው? ዚፑ ቁልፉ ምናምን ስንት አይነት ነው? አንድ ነው አይደል? አሁን የዚህ አንድነት ግን የውስጥ አንድነት ከሌለስ ልክ እንደ ልብሱ እንደዚህ እንደ አንድ አይነት ስፌት እንደሆነ እንደዚህ እንደሆነ እነዚህ ሶስቱም ደግሞ አንድ ልብና አንድ ሀሳብ ሲኖር መዝሙራቸውን እግዚአብሔር ይቀበለዋል። አምልኳቸውን እግዚአብሔር ይቀበለዋል። መስዋዕታቸውን እግዚአብሔር ይቀበለዋል። ከውጭም ከውስጥም ስንት ስለሆነ ማን ለምን ስለው ምን ስለሆኑ ምን ስለሆኑ የእግዚአብሔር ምን ስለሆኑ እሷም የማንዝ እሷም የማንዝ እሷም የማንዝ ለእሷስ ምን አላት? ለእሷስ ምን አላት? ለእሷስ ምን አላት? እሺ እግዚአብሔር ተቀብሏታል። እግዚአብሔር ከተቀበላት እሷ እህቷን ትቀበላለች። ግድ ይላል። ኢየሱስ ይባርካችሁ። ኢየሱስ ይመስገን። ኢየሱስ ይመስገን። ኢየሱስ ይመስገን። ኢየሱስ ይመስገን። ኢየሱስ ይመስገን። በአንድ ልብ ሆነው አብረው ሳሉ ሲጸልዩ በከላይ በኋላ 50 ቀን መንፈስ ቅዱስ እንደ እሳት ወረደ ይላል። በአንድ ልብ ሆነው ሲጸልዩ ወደ ዛቻቸው ተመልከታሉ። ሃሌሉያ ሃሌሉያ ሃሌሉያ። እስቲ በቤታችሁ በአንድ ልብ ጸልዩ። እስቲ የምትፈልጉት ነገር ላይ በአንድ ልብ ጸልዩ። እስቲ እውነት ነው የምላችሁ። በአንድ ልብ እስቲ ባልና ሚስት ከልጆቻቸው ጋር ተስማምታችሁ ከሚስት ጋር ተስማምተ አብራችሁ ጸልዩ። እስቲ ኢየሱስ ይመስገን። እስቲ አንድ ልብ ስተርስ አንድ ልብ አንድ ሀሳብ ስተርስ ጓደኛ ማቾች ወዳጆች በጠቅላላ አንድ ልብ በቤተ ክርስቲያን ውስጥ አንድ ልብ። ዳዊት ምን አለ? ወዳጄ ሆይ በእግዚአብሔር ቤት ውስጥ በአንድ ልብ ተመላለስን ይላል መዝሙረ ዳዊት 55 ላይ። በአንድ ልብ በእግዚአብሔር ቤት ውስጥ እንመላለስ። አሜን ተመስገን። መዝሙር 55 ቁጥር 14 ላይ ሐዋርያ ሥራ ምዕራፍ 1 ቁጥር 14 ላይ ሐዋርያ ሥራ ምዕራፍ 2 ቁጥር 1 ላይ ሐዋርያ ሥራ ምዕራፍ 2 ቁጥር 46 ላይ ሐዋርያ ሥራ ምዕራፍ 4 ቁጥር 24 ላይ ሐዋርያ ሥራ ምዕራፍ 5 ቁጥር 12 ላይ በአንድ ልብ አብረው ሳሉ እየበዙ እያሸነፉ ሄዱ ይላል። በሕዝቡ ሁሉ ፊት ፍርሃት ወደቀባቸው ይላል። ከምናቸው የተነሳ
ሐዋርያት ሥራ ምዕራፍ 2 ላይ ከጾሙ በኋላ ምን አለ? ከተጠመቁ በኋላ ከዚህ ከጠማማ ትውልድ ዳኑ ካለ በኋላ በአንድ ልብና በአንድ መንፈስ በጸሎት ይተጉ ነበር ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ፣ ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ ማየት ትችላላችሁ። ሶስተኛ የእግዚአብሔር ሕዝብ እንደመሆናችን መጠን የሰላም ሰዎች ነን። እስቲ በሏት ቃል የምን ሰዎች ነን? የሰላም። ለምን? የማን ሰዎች ነን? የእግዚአብሔር። በሰፈራችሁ ሰላም፣ ለጎረቤታችሁ ሰላም፣ ለቀበሌያችሁ ሰላም፣ ለትምህርት ቤታችሁ ሰላም፣ ለመስሪያ ቤታችሁ ሰላም። የእውቀት ሰው አይደላችሁ፣ የሰላም ሰዎች ነን። ለምንድን ነው? የእግዚአብሔር ሕዝብ ነን። በወንድሞች መካከል ሰላም፣ በእህቶችና በእህቶች መካከል ሰላም። እስቲ አሁንም አጠገባችሁ ጨበጥ አድርጓትና በእኔና በአንቺ መካከል ሰላም በሏት። ሻሎም፣ ሰላም። እዚህ ሰላም። ዳዊት ምን አለ? እኔ ሰላማዊ ነኝ አለ። አንተ ሰላማዊ ነህ? ዳዊት ምን አለ? በመዝሙረ ዳዊት በቅንፍ 120 ላይ ከቁጥር 5 እስከ 6 ላይ እኔ ሰላማዊ ነኝ ብሎ ተናገረ። አንተስ? ዘፍጥረት ምዕራፍ 37 ላይ እነዚህ ሰዎች ዘፍጥረት ምዕራፍ 34 ላይ እነዚህ ሰዎች የሰላም ሰዎች ናቸውና በከተማችን ላይ ይቀመጣሉ። ኢየሱስ ይመስገን። በሰፈራችሁ የሰላም ሰው፣ በመስሪያ ቤታችሁ የሰላም ሰው፣ በቤተ ክርስቲያን የሰላም ሰው፣ በኳየር ውስጥ የሰላም ሰው፣ በአገልግሎት ውስጥ የሰላም ሰው፣ በወንድሞች መካከል የሰላም ሰው። እስቲ አሁንም እህቴ በእኔና በአንቺ መካከል ሰላም ነው። እኔና አንተ መካከል ሰላም ነው። እውነት አቀፍ አሉች በጣሉት ነው። በእኔና አንተ መካከል ሰላም ነው። የእግዚአብሔር እጅ እንዳያጥርባችሁ፣ የእግዚአብሔር ክንድ እንዳይመለስባችሁ፣ የእግዚአብሔር እጅ እንዳያጥርባችሁ፣ የእግዚአብሔር በረከት አንጠልጥሎ የመጣው የእግዚአብሔር በረከት እንዳይመለስባችሁ፣ የእግዚአብሔር ሕዝብ መሆናችሁ እንዳይቀርባችሁ፣ በእኔና በአንተ መካከል፣ በእኔና በአንቺ መካከል ሰላም። ድምፃችሁ ከፍ አድርጋችሁ በሁለታችሁ መካከል ያለው ሰላም። እሺ ወደ እህቶች ቶሎ በሉና በእኔና በአንቺ በእህቶች መካከል ሰላም። እናንተ እህቶች መለስ በሉና ወንድሜ ሆይ በእናንተ መካከል፣ በእኔና በእናንተ መካከል ሰላም በሉ እስኪ። በቤታችሁም ሰላም። እስኪ ቤታችሁን የእውቀት ቤት አታድርጉት፣ የሰላም ቤት አድርጉት። ሰፈራችሁን የሰላም ቤት አድርጉት፣ የሰላም ሰፈር አድርጉት። ቀበሌያችሁ ሰላም። እንቶቻችሁ አሜን ትላላችሁ? እሺ ያልሰማችሁ አሜን ትላላችሁ? ሉቃስ ምዕራፍ 10 ቁጥር የሰላም ልጅ ይላል። የሰላም ልጅ። ዘፍጥረት 34 ላይ እንዳልኳችሁ ቁጥር 21 ላይ እነዚህ የሰላም ሰዎች ናቸውና በምድራችን ላይ ይቀመጡ፣ ይነግዱበት፣ ይሽጡበት፣ ያግቡበት፣ ይጋቡበታል። ለምን? የሰላም ሰዎች ናቸው። የአቢግያ በላያ ያ ናባል ነው እንጂ መጥፎ ቃል የተናገረው የናባል አሽከሮች ምናምን አቢግያ፣ እነዚህ ሰዎች እኮ የሰላም ሰዎች ናቸው። እነሱ ጋር በነበርንበት ዘመን ከብቶቻችን አልተጎዱም፣ ይጠብቁልን ነበረ ብለው ለአቢግያ መልካም ነገር ገንዘብ እሷም 200 ምናምን አህያ ጭና ምግቡን ጭና ምን ብላ ዳዊት ልትገናኝ ሄደ ይችላል። ምን ስለሆነ በረከት ተጭኖ እንዲመጣላችሁ ከፈለጋችሁ ወደ ቤታችሁ መጀመሪያ ምን መሆን አለባችሁ? ሰላም። ዛሬ ሰላም ለካፌ ቤት ስም፣ ለፀጉር ቤት ስም ነው የሆነው። ሻሎም ይሉታል። ሻሎም ካፌ፣ ሻሎም ፀጉር ቤት ይላሉ። ነገር ግን የሻሎምን ትርጉም ግን አላወቁም። የሰላምን ትርጉም ግን አላወቁም። አንዴ እኔን ሰላማዊ አድርገኝ። ሰማችሁ? እኔን ሰላማዊ አድርገኝ። ኧረ አልሰማችሁም? እኔን ሰላማዊ አድርገኝ። የእረፍት ልጅ እውነት ለቤተ ክርስቲያን በየሁለታችሁም አጥቢያ ላይ የእረፍት ልጆች ይወለዱላችሁ። እረኞቻቸውን የሚያሳርፉ የእግዚአብሔር ሰዎች የሚያሳርፉ ቤተ ክርስቲያንን የሚያሳርፉ እኔ አለው የሚሉ ለቤተ ክርስቲያን ቀኝ የሚቆሙ እስቲ የውከት መንፈስ በጌታ በኢየሱስ
የእግዚአብሔር ሕዝብ የሆናችሁ የእግዚአብሔር ሕዝብ የሆናችሁ የሰላም ልጅ አድርገኝ በሉት። የሰላም ልጅ አድርገኝ በሉት። በኃይሉ ጋር ያላችሁ እዛ አጥቢያ ያላችሁ የሰላም ልጆች ሁኑ። እዚህኛው አጥቢያና ታጥቢያ ላይ ያላችሁ የሰላም ልጆች ሁኑ። መዘምራን የሰላም መዘምራን ሁኑ። የውከት የጭንቀት መዘምራን አትሁኑ። አገልጋዮች የሰላም አገልጋዮች ሁኑ። እናቶች፣ አባቶች፣ ወጣቶች፣ ጎልማሶች፣ ሕፃናቶች አንዴ ያውንም እስቲ የሰላም ልጅ አድርገኝ። የሰላም ልጅ ይወለድላት ስሙን ሰለሞን የሚባል የሰላም ልጅ ይወለዳል አለ። ከዚህ በኋላ የሚወለዱ ለቤተ ክርስቲያን ሰላምን የሚሰጡ ሰላምን እረፍትን የሚሰጡ አለው የሚሉ የሰላም ልጅ ያድርጋችሁ። ኢየሱሴ እስቲ አንዴ እጅ ለእጅ ያሉና ወንድሜ እኔ ለአንተ የሰላም ወንድም ልሁንልህ። እኔ ለአንተ የሰላም ወንድም ልሁንልህ። እኔ ለአንተም የሰላም ወንድም ልሁንልህ። ዋንም እኔ የሰላም ወንድም ልሁንልህ። የሰላም ወንድም ልሁንልህ። የሰላም ወንድም ልሁንልህ። የሰላም ወንድም ልሁንልህ። የሰላም ወንድም በለው እስቲ ወንድሜ በለው እስቲ ዋንም የሰላም ወንድም የሰላም አባት ሁንለት። ያጠገብ ለወንድም ለእህትሽ የሰላም እህት ሆኝላት። የሰላም ወንድም ሁንለት። የሰላም ወንድም ሁንለት። የሰላም እህት ሆኚ። የሰላም መዘምራን ሆኚ። የሰላም መዘምራን ሆነ። የሰላም መዘምራን ሆኚ። የሰላም መዘምራን ሆኚ። የሰላም እህት ሆኚ። የሰላም ልጅ ሆኚ ያላባሻ ጋላላ የሰላም ምክንያቱም የእግዚአብሔር ሕዝብ ሆነሃልና የሰላም ወዳጅ ሆነ። አንተን የሚያውቅ ሳይሆን አንተን የማስጨንቅ ሳይሆን ለአንተ ረፍት የሆነ የሰላም ወዳጅ ባይልየሌላት የሰላም ወንድም ሆነለት የሰላም አገልጋይ ሆነለት። ወንድሞቼ በመሀል የገባ የሰላም አገልጋዮች ሁኑላቸው። የሰላም አገልጋይ ሁኑላቸው። የሰላም አገልጋዮች ሁኑላቸው። የሰላም አገልጋዮች ሁኑላቸው። የሰላም አገልጋዮች ሁኑላችሁ። የሰላም አገልጋዮች የሰላም ሰላም የሰላም ሰው የሰላም ሰው የሰላም ሰው ወንድሜ 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 የሰላም ሰው 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 ምክንያቱም የእግዚአብሔር ሕዝብ ሆነናልና። የምናመልከው የሰላም አምላክ ነው። ስሙም ድንቅ መካር ኃያል አምላክ የሆነ ነው። የዘላለም አባት የሆነ ነው። ሃሌሉያ! የሰላም አምላክ የሆነ ነው የምናመልከው። አላባሻ ሃሌሉያ! የሰላም ልጅ አራተኛ የእግዚአብሔር ሕዝብ እንደመሆናችን መጠን ስድብን በስድብ ፋንታ አንመልስም። እኛ ለበረከት ነው የተጠራ ነው። ሲሰድቡን መልሰን አንሰድብም። ሲዝቱብን መልሰን አንዝትም። ሲያንቋሽሽም መልሰን አናንቋሽሽም። ሲያክፋፉን መልሰን አናክፋፋም። የእግዚአብሔር ሕዝብ ሆነናል። የእግዚአብሔር ሕዝብ ሆነናል። አንደኛ ጴጥሮስ ላይ ይህ ቃል በጣም ነው ደስ የሚለኝ። አንደኛ ጴጥሮስ ላይ ሐዋርያቶች እንዲህ ካሉ እኛስ እንዲህ ይላል። ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 8 ጀምሮ በመጨረሻ ሁላችሁ በአንድ ልብ ሁኑ፣ የሁሉም መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድማቾች ተዋደዱ። አሜን። ሩሮዎችና ትሑታን ሁኑ። አሜን። ክፉም በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋል። እኛ የተጠራንበት እንደምንኖረው እስኪ አሁንም አጠገባችሁ ጋር ለተጠራህበት ኑር በሉት።
ለዚህ ነው እኛ እየተጠራ ነው። እንዲህ ይላል ሕይወትን ሊወድ መልካሞችን ቀኖች ላይ የሚፈልግ ሰው ማን? ምላሱን ከክፉ ከንፈሮቹም ተንኮልን ከመናገር ይከልከል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምን ይሻ ይከተለውም። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጸሎታቸው ተከፍቷልና፣ የጌታ ፊት ግን ክፉን ነገር በሚያደርጉ ላይ ነው። እኛ የተጠራ ነው ለሕይወት ነው የተጠራ ነው። ሁለተኛ ጴጥሮስ ምዕራፍ 2 ላይ እዚህ ላይ ያለው ቃል ደግሞ ትንሽ ከበድ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል የእግዚአብሔር ቃል፣ ደፋሮችና ኩሮዎች ሆነው ስልጣን ያላቸው ሲሳደቡ አይንቀጠቀጡም። ዳሩ ግን መላእክት በኃይልና በብርታት ከነሱ ይልቅ ምንም ቢበልጡ በጌታ ፊት በእነሱ ላይ የስድብን ፍርድ አያመጡም። ስድብ ምን አለው ማለት ነው? ፍርድ አለው። ለዚህ ነው ሲሰድቡን አንሰድብም፣ ሲጣሉን አንጣላል፣ ሲያንቋሽሹን አናንቋሽሽም፣ አንመልስም። እኛ የተጠራ ነው ለበረከት ነውና፣ እኛ የተጠራ ነው ለበረከት ነው። ተመስገን ጌታ ኢየሱስ። እስቲ ለበረከት የተጠራሁት ነው እባካችሁ። አሁን ለዚህ ነው እኛ የተጠራው። ይሁዳ ምዕራፍ 1 ነው ያለው። ይሁዳ ምዕራፍ 1 ነው ያለው። ቁጥር 9 ላይ የእግዚአብሔር ቃል እንደዚህ ይላል። ይሁዳ ቁጥር 9 ላይ እንደዚህ ይላል፣ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። ፍርድ አይመጣም። ሚስትህን የምትሰድብ፣ ባልሽን የምትሰድብ፣ ልጆቻችሁን የምትሰድቡ፣ እርስ በርስ የምትሰዳደቡ ምን እያመጣችሁ ነው? ፍርድ እያመጣችሁ ነው። አንዴ ማረም ይሄ በጣም ረጅም ብዙ ጥቅሶች አሉት። ቆላስይስ ምዕራፍ 3 ቁጥር 8 ላይ፣ መዝሙረ ዳዊት 38 ቁጥር 7 ላይ፣ መዝሙር 64 ቁጥር 7 ላይ፣ ኢሳይያስ 51 ላይ፣ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 13 ላይ፣ ሁለተኛ ዜና ምዕራፍ 22 ቁጥር 17 ጀምሮ ኢሳይያስ 37 ቁጥር 14 ላይ ማየት ትችላላችሁ። አምስተኛ የእግዚአብሔር ሕዝብ እንደመሆናችን መጠን በእግዚአብሔር ፍቅር ራሳችንን እንጠብቅ። እስቲ በባችን ቃል ተሰማችሁ። የእግዚአብሔር ሕዝብ እንደመሆናችን መጠን አብረን እንበላስን። በእግዚአብሔር ፍቅር ራሳችንን እንጠብቅ። አዎ ወንድሜን ማፍቀር አለብኝ፣ ወንድሜን መውደድ አለብኝ። ዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ ወንድሞቼ እህቶቼ ፍቅርን ከሰው አትጠብቁ፣ እከሌ ይውደደኝ አትበሉ። እኔ እከሌን ወደዋለሁ ወይ? ወንድሜን እኔ ወደዋለሁ ወይ? ወንድሜ እስኪወደኝ አይደለም የምጠብቀው፣ እህቴ እስክትወደኝ አይደለም የምጠብቀው። አሜን። ሮሜ ምዕራፍ 5 ቁጥር 5 እስከ 8 ላይ እግዚአብሔር ፍቅሩን ሲያሳየን ገና ኃጢአተኞች ሳለን ዘመኑ ሲደርስ ስለኛ ደሙን አፈሰሰ፣ ዋጀን። ሮሜ ምዕራፍ 8 ቁጥር 39 ላይ ማየት ትችላላችሁ። አንደኛ ዮሐንስ ምዕራፍ 2 ከቁጥር 5 እስከ 11፣ ምዕራፍ 3 አንደኛ ዮሐንስ ምዕራፍ 3 ቁጥር 17 ላይ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር ከ7 ማየት ትችላላችሁ። ስድስተኛ የእግዚአብሔር ሕዝብ እንደመሆናችን መጠን ራሱን በንጽህና ይጠብቅ። እስቲ በላት አስተማሩ። የእግዚአብሔር ሕዝብ እንደመሆናችን መጠን ራሳችንን በንጽህና እንጠብቅ። አንደበታችንን በንጽህና እንጠብቅ። ልጃችንን በንጽህና እንጠብቅ። እግራችንን በንጽህና እንጠብቅ። ሀሳባችንን በንጽህና እንጠብቅ። ተመስገን ጌታ ኢየሱስ ሆይ። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 3 እስከ 18 ላይ ያለው ቃል በሰፊው የምታውቁት ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ፣ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22 ላይ ይሄ እዚህ ቃል ላይ በጣም ይናገራል። ተመስገን
ተመስገን። ሰባተኛ የእግዚአብሔር ሕዝብ እንደመሆናችን መጠን አመስጋኞች እንሁን። እግዚአብሔርን የምናመሰግን እንሁን። ባገኘነው ነገር ላይ ብቻ ሳይሆን ባላገኘነው ነገር ላይም እግዚአብሔርን እናመስግነው። እግዚአብሔር ይመሰገናል። እግዚአብሔር ይመሰገናል። እግዚአብሔር ይመሰገናል። እዚህ እኛ አካባቢ ላይ ከዚህ ላይ አንድ ተማሪ ኢንጂነሪንግ ተመርቆ 5 ዓመት ስራ አላገኘም ነበረ። አንድ እሑድ ላይ የተመረቀባትን ያችን አምባሳደር ልብሱን ለብሶ ከረባቱን አስሮ ምስጋና አለኝ ብሎ እረኛውን ይጠይቃል። ምን ብሎ ሊያመሰግን ነው ብሎ ሰው ወጣና ተንበረከከና እስከ ዛሬ ድረስ ስራ ስላላገኘው እግዚአብሔርን አመሰግናለሁ በሉ። እናንተም እግዚአብሔርን ለኔ እግዚአብሔር አመስግኑት። ሰው እሱ እያመሰገነ ስራ ስላላገኘው አመስግኑልኝ ሲል ሰው ድርቅ አመስግኑልኝ፣ እስከ ዛሬ ስራ ስላላገኘው እግዚአብሔርን አመሰግናለሁ፣ እናንተም እግዚአብሔርን አመስግኑልኝ አለ። እረኛውም ተፈተነ፣ ሰውም ተፈተነ። እሱ ግን እግዚአብሔርን በእንባ አመሰገነ። ያቺ ለካ የመጨረሻ ቀን ነበረች። ያቺ ቃል እንድትወጣ እግዚአብሔር ይፈልግ ነበረ። ምስጋና እንድትወጣ ይፈልግ ነበረ። በማጣቱ እግዚአብሔርን ማመስገን እንዳለበት ያውቅ ነበረ። ሳምንት ሳይቆይ ስራ ፈልጎት መጣ እና ለፋች አሁን ትዳር ይዞ ልጆች ወልዷል። በሁለተኛ ወሩ እግዚአብሔር ስራ ሰጠው። በሁለተኛ ወሩ አገባ። አሁን ትልቅ ኢንጂነር ነው። እስኪ እናመስግነው። እስኪ እውነት ግን ባለ ነገር ላይ ብቻ ሳይሆን ባጣው ነገር ላይ እስቲ ቆም ብላችሁ እውነት ጌታ ኢየሱስ ክርስቶስ ሆይ ስለሌለኝም ብቻ ስላለኝ ሳይሆን ስለሌለኝ አመሰግናለሁ። ጸሎቴ ስላልተመለሰ አመሰግናለሁ። አመሰግናለሁ። ፊት ለፊታችሁ ቆመው እኮ እንደዚህ የሚሰብከው እኮ ምን ብትፈትሹት እኮ ባንክ ብር የሌለው መሬት የሌለው ቤት የሌለው ከኔ በኋላ የተጠመቀ ከኔ በኋላ የወጣ አገልጋይ በጠቅላላ በመኪና ነው። እኔ በኮቴ ነው የሚሄደው። እግዚአብሔርን አመሰግነዋለሁ። ቤትም ስለሌለ እግዚአብሔርን አመሰግነዋለሁ። ምንም ስለሌለ እግዚአብሔርን አመሰግነዋለሁ። ይኸው እናንተን አስተምራለሁ። እናንተን እግዚአብሔር ሰጥቶኛል። ወንድሞች ሰጥቶኛል። እህቶች ሰጥቶኛል። የማስተምረው ቃል ሰጥቶኛል። አመሰግነዋለሁ። አመሰግነዋለሁ። ስለሰጠኝ ነገር አመሰግናለሁ። ጤና ሰጥቶኛል። ስለ ጤና አመሰግነዋለሁ። ታመሰግኑታላችሁ። 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 ይመሰገናል። የእግዚአብሔር ሕዝብ አመስጋኝ ነው። እንጀራ ያቀኘን ቀን ብቻ ነው። ጸሎታችን የተመለሰ ቀን ብቻ ነው ማመስገን አለብን። ታዲያ አሁን እንደዚህ አሁን ወጣችሁ ታመሰግናላችሁ። እዚህ ጃጁራ ሚስቱ ተጋብተው 7 ዓመት አልወለደችም። አኩርፎ ቸርችን አኩርፎ ቀረ። እሷ መጣች። እሷ ትከታተላለች። ከዛ አንድ ቀንኛ ሄድን ጊዜ አባት ይዟት መጣ። ልጁ እባክህ ልጄ ያው ማህፀኗ መውለድ አልቻለችም። ባሏ አኩርፎ ማንን አኮረፋል? እግዚአብሔር ጋር አኩርፎ እግዚአብሔር ይኮረፈበታል። ጸልዩላታል። ልጅቷ ልብሷን አውልቃ በጀርባዋ ተኛች። ኢየሱስ አታይም? ይሄንን ኢየሱስ አታይም? እንደው ያንን ለዛ አኩርፎ ለቀረው እንደው ለበቀል አትሰራም? ዘይት በላዩ ላይ በሆዷ ላይ አፈሰሰ። እላዋ ላይ ወደቀን። ከፓስተሯ ጋር ከአባቷ ጋር ካሉ አገልጋዮች ጋር ተደበ። ኢየሱስ ይባርክ እንደው ማህፀኗን ክበር ብለን ለመነው ማለት። ከ2 ዓመት በኋላ ሲሄድ ባሏም አብሯት እሷም ልጇን አቅፋ አብረው መጡ ማለት ነው። በእግዚአብሔር ይቆረባል። እኔ ልጅ ስላለ አውርፌ ቀርቼ ነበር። እግዚአብሔር ግን አሳፈረኝ አለ። ያሳፍርሃል። እግዚአብሔር ይመሰገናል።
በለው እስቲ። አንተ ደግሞ ለእኔ አምላኬ ነህ፣ እኔንም ተቀብለኸኛል። ስለዚህ አመሰግንሃለሁ። ሃሌሉያ። ተመስገን። ስምንተኛ የእግዚአብሔር ሕዝብ እንደመሆናችን መጠን በመንፈስ ቅዱስ ዕለት ዕለት መታደስ ያስፈልገናል። እስቲ በሏት እቺን ቃል። የእግዚአብሔር ሕዝብ እንደመሆናችን መጠን ዕለት ዕለት በመንፈስ ቅዱስ መታደስ ያስፈልጋል። አንድ ቀን ብቻ በተሞላ ነው ሳይሆን በየዕለቱ ወደ ጉባኤ በመጣን ቁጥር በመንፈስ ቅዱስ መነካት አለብን። አሁንም መነካት አለባችሁ። አሁንም ንካይ ማለት አለባችሁ። እስቲ በስጋ መመላለስ፣ በስጋ አይምሮ መመላለስ፣ በስጋ አስተሳሰብ መመላለስ። እስቲ በመንፈስ የምንመላለስ፣ በመንፈስ የምንቃጠል፣ በመንፈስ ቅዱስ የምንሞላ ዕለት ዕለት የእግዚአብሔር ሕዝብ ነና። እስቲ አንድ እጅ ለእጅ ተያይዝበት። የእግዚአብሔር ሕዝብ ነን። እስቲ አንዳችሁ መንፈስ ወደ አንዳችሁ ተላለ። የእግዚአብሔር ሕዝብ እንደመሆናችን መጠን ዛሬ መሞላት አለብን። ዛሬ